መንፈስ ቅዱስ አሐዱ አምላክ አሜን። ዲያቆናት ወንድሞች፣ ለተልእኮ ምስጢር የምትፋጠኑ ልኡካን የሆናችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነት ጠብቆ በመግቦቱ ሳይለየን ለዚህ ሰዓት ያበቃን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። ትንቢተ ዮናስ ምዕራፍ 2 ቁጥር 8። ትንቢተ ዮናስ ምዕራፍ 2 ቁጥር 8። ቃሉን ከኔ በኋላ ትላላችሁ። ነፍሴ በዛለችብኝ ጊዜ በሉ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ። እግዚአብሔርን አሰብኩ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ። ስለ ቃሉ የአምላካችን የእግዚአብሔር ስም የከበረ የተመሰገነ ይሁንልን። ይህን ቃል የተናገረው የእግዚአብሔር ነቢይ የተባለው ነቢዩ ዮናስ ነው። ነቢዩ ዮናስ ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ አለ። ነፍሳችን ስትዝል እግዚአብሔርን ማሰብ ግድ ይለናል። ነፍሱ በምን ዛለች? ዛሬስ ነፍሳችን በምን ትዝላለች? ዮናስ ነፍሴ ዛለች ያለው ለምንድን ነው? ምን ገጥሞት ነው? ምን አግኝቶት ነው? ምን የሕይወት ውጣ ውረድ ገጥሞት ነው? እንዴት አልፎ ነው? በገሊላ በካትፌሄር ከተማ የኖረው የአማቴ ልጅ ዮናስ ይህን ቃል ተናገረ። ዮናስ ማለት ርግብ ማለት ነው። ርግብ የዋህ እንደሆነች ሁሉ ዮናስም በየዋህነቱ ከእግዚአብሔር ለመኮብለል ከእግዚአብሔር ለማምለጥ የታገለ ነቢይ ነው። የእግዚአብሔር ሰው ነቢይ የተባለው ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ አለ። ሂድ አለው እግዚአብሔር መንፈስ ቅዱስ። ሂድና የነነዌን ሕዝብ እንዲበላቸው ተመለሱ፣ ኃጢአታችሁ ከፍ ብላለች፣ ይቺ ከተማ ላጠፋት ነው ብለ አልቅሱ፣ ተመለሱ፣ ተጸጸቱ ብለ ምከራቸው አለው። ዮናስ እኔ ሄጄ ከተማዋ ትጠፋለች፣ ከተማዋ እሳት ሊወድባት ነው ብዬ አንተ ማሪ፣ አንተ ይቅር ባይ፣ አንተ ቸርነህና እሳት ባይወርድ ሐሰተኛ ነቢይ ይባላለሁ ብሎ ሂድ ወደ ተባለበት ስፍራ ላለመሄድ አጉረመረመ ይላል። እግዚአብሔር ሁላችንም ከማጉረምረም ይጠብቀን። ሕይወታችን ሁሉ የማጉረምረም ነው። ማጉረምረም ደስታ የጠፋበት፣ ምስጋና የጠፋበት፣ የጎደለበት፣ ተመስገን የሌለበት ሕይወት፣ ሰርተን ተመስገን የማንልበት፣ ደክመን ተመስገን የማንልበት፣ አግኝተን ተመስገን የማንልበት፣ እርካታ የጠፋበት፣ ማጉረምረም የበዛበት፣ ትችት የበዛበት፣ ነቀፌታ የበዛበት ሕይወት ነው ያለን። ዮናስ እንዲህ አለ። መሄድ አልፈለገም። ከዛ ሂድ ወደ ነነዌን የተባለው ዮናስ ወደ መርከብ ሊሳፈር ሄደ። የነነዌ የምትሄድበት ነነዌ ከተማ የምትባለው ስፍራ የሚሄድ መርከብ አልጫንም አለ። ተርሴስ ወደምትባል አቅጣጫዋ ወደ ሌላ ወደ ሆነ በእሷ መርከብ ላይ ተሳፈረ።
ዮናስ ከተሳፈረ በኋላ በመርከቧ ላይ ከተሳፈረ በኋላ ምቹ ቦታ ፈልጎ ተኛ ይላል። እግዚአብሔር ከእንቅልፋችን ይቀስቅሰን። ተኛ ዮናስ። ከተኛ በኋላ ማዕበል ነፋስ መጣ፣ አውሎ ነፋስ መጣ። መርከቧን ያናውጻት ጀመር፣ ወዲህና ወዲያ ያናውጻት ጀመር። በመርከቡ ላይ የተጫኑ ነጋዴዎች ናቸው። ወርቃቸውን፣ ንብረታቸውን የገዙትን ሁሉ ወደ ወንዙ ይጥሉ ጀመር፣ ወደ ባህሩ ይጥሉ ጀመር። በዚህ ሁሉ ውስጥ ዮናስ ተኝቷል። ዮናስ አንቀላፍቷል። በአንደኛው ክፍል ደረጃ ስላለው በዛቀተኛው ክፍል ውስጥ ሆኖ ዮናስ ተኝቷል። ሰው ተጨንቋል። ሰው ሁሉ ተጨንቋል። በመርከቧ ላይ የተሳፈረ ሁሉ ተጨንቋል። ምን ሊወጠን ነው? ምን ልንሆን ነው? ማዕበሉ መጣብን፣ ልንሰጥም ነው እያለ ተጨንቋል። ዮናስ ግን ምን ብሏል? ዮናስ ተኝቷል። ንብረታቸውን ጣሉ፣ ወረወሩት። ከዛ አንዱ በዛ ስፍራ ሲያየው በዛ በጭንቅ ሰዓት፣ ሰው ሁሉ ተወጥሮ ባለበት ሰዓት፣ ሰው ሁሉ ተጨንቆ ባለበት ሰዓት እሱ ተኝቷል። ቀሰቀሰው። ቀስቃሹ ቀሰቀሰው። የእግዚአብሔር ነቢይ የሆነውን ቀሰቀሰው። ሲነቃ ምንድነህ አለው። ማነህ አንተ? ከየት ነው የመጣኸው? አገርህስ ወዴት ነው? የምታመልከውስ ምንድን ነው አለው። እኔ ዮናስ እባላለሁ፣ የእግዚአብሔር አገልጋይ ነኝ። ስራ ምንድን ነው? ስራዬ እግዚአብሔርን ማምለክ ነው አለ። አያችሁ፣ ስራዬ ምንድን ነው አለ? እግዚአብሔርን ማምለክ። ካህናት ስራችን ነው ስንል የሚጸየፉ ሰዎች አሉ። ስራ አይናቅም። ስራዬ እግዚአብሔርን ማምለክ ነው አለ። እግዚአብሔርን ማምለክ ነው። ከዛ በኋላስ ምንድነው? ከየት ነው የመጣኸው? ነገረው። ከዛ ዮናስ ሲነቃ ምን አለ? ሲባንን ከእንቅልፉ ሲነቃ የለም፣ ይህ ሁሉ የመጣው በሌላ አይደለም፣ በእኔ ምክንያት ነው። እኔን ወደ ባህሩ ብትጥሉኝ ማዕበሉ ይቆማል። እኔን አውርጣችሁ ጣሉኝ። እኔን ወደ ወንዙ፣ ወደ ማዕበሉ፣ ወደ ወንዙ፣ ወደ ውሃው ከመርከቡ አውጥታችሁ ጣሉኝ አለ። አሁን እናንተ አስቡት፣ ብዙ ንብረታችሁን ያጣችሁበት ሰው፣ ብዙ ነገር ያደረጋችሁን ሰው ፊት ዞሮበት፣ ንብረታችሁንም ይሁን ተቀይማችሁትም ይሁን ምንም ይሁን ፊት ዞሮበት ፊቱን ወደ እናንተ ቢያዞር ምን ልታደርጉ ትችላላችሁ? የኔ አምላክ የእጁን ከፈለው አትሉ? ዮናስን ብዙ ንብረት አጣውበታል። በዛውም ላይ ደግሞ እሱ እኔን አውጥታችሁ ጣሉኝ አላቸው። አውጥተን ጣላ አላሉ። ይሄ ከሚሆን ዕጣ እንጣጣል ተባባሉ። ዕጣ ወጡ። ዕጣው ሲወጣ በዮናስ ላይ ወጣ። አሁንም ዕጣ ወጥቶ እሱም ነግሯቸው ዕጣም ወጥቶበት ዝም ብለው አልወረወሩትም። አምላካችን ሆይ የዚህ ሰው ደም በእኛ አታደርግ ብለው ወረወሩት ይላል። የዚህን ሰው ደም በእኛ አታደርግ፣ ወደ ውሃው ጣሉት። እግዚአብሔር ደግሞ በውሃ ውስጥ አሳ አንባሪ አፉን ከፍቶ እንዲጠብቀው አደረገ። ሲወረወር አሳ አንባሪ ውስጥ ሆነ። በአሳ አንባሪ ውስጥ ሆድ ውስጥ 3 ቀን 3 ሌሊት የአሳ አንባሪው ትንፋሽ ሳያጠፋው፣ አሳ አንባሪው ሳያጠፋው 3 ቀን 3 ሌሊት በአሳ አንባሪ ሆድ ውስጥ ተኝቶ ይጸልይ ነበረ። ይሄን ጸሎቱን አንብቡት። በዚህ በ3 ቀን ትንቢተ ዮናስን አንብቡት። በጣም ጥቂት ናት፣ ጥቂት ምዕራፍ ነው። ስለ አንድ ሰው ታሪክ ነው የሚናገረው።
ከነቢያቱ መካከል ስለ አንድ ሰው የሚናገር ታሪክ ያለው የዮናስ ትንቢት ነው። ስለ ዮናስ ስለ ነነዌ የሚናገር መጽሐፍ ነው። ከዚህ በኋላ ዮናስ ይላል በመከራ ውስጥ ሆኜ እግዚአብሔርን ለመንኩት፣ በሲኦል ሆድ ውስጥ ሆኜ እግዚአብሔርን ጠራሁት ይላል። ያን አሳ አንባሪን የሲኦል ሆድ አለው። ብርሃን የለማ፣ መብላት የለማ፣ መጠጣት የለማ፣ ወዲህና ወዲያ ማለት የለም፣ ከሰው ጋር መነጋገር የለም። በአሳ አንባሪ ሆድ ውስጥ ነው ያለው ዮናስ 3 ቀን 3 ሌሊት። ይሄም የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ለሞቱ ምሳሌ ነው። 3 ቀን 3 ሌሊት በከርሰ መቃብር ውስጥ ለማደሩ ትንቢታዊ ቃል ነው። ዮናስ በአሳ ሆድ ውስጥ ሆኖ በመከራ ውስጥ ሆኜ በሲኦል ሆድ ውስጥ ሆኜ እግዚአብሔርን ጠራሁት፣ መቅደስን አይ ዘንድ አለ። መቅደስን እመለከት ዘንድ እያለ ይጸልይ ጀመር። ደግሞም ተነስቼ መቅደስን አያለሁ፣ ስለቴንም አስገባለሁ እያለ በዛ በአሳ አንበሪ ሆድ ውስጥ ሆኖ ጸሎቱን ይጸልይ ነበር። ያኔ ነው እንግዲህ ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት ያለው። አሳ አንባሪው ከ3 ቀን በኋላ ተፋው። ሲተፋው ሲጠይቅ ነነዌ ናት። ይቺ ከተማ ማን ናት? ነነዌ። የጠላት ከተማ፣ አልሄድባትም ያለት ከተማ፣ ሂድና አዋጅ አውጅ የተባለባት ከተማ ተተፋ። በማዕበል ምክንያት በአሳ አንባሪ ሆድ ውስጥ ሆኖ ተተፋ። ዮናስ ነነዌ ከተማ እንደገባ አላወጀም። ከተማዋን ጠየቀ፣ ነነዌ ናት። ከዛ በኋላ አዋጅ አውጅ ጀመር። ጾሙ አለ። ይችን ከተማ እግዚአብሔር ሊያጠፋት ነው በእሳት። ኃጢአታችሁ በስቷል፣ ከፍ ከፍ ብላለች። እግዚአብሔር ከተማዋን በ3 ቀን አጠፋታለሁ ብሏል አለ። የሰማው እያሰማ ንጉሡ ጋር ደረሰ። ከተማዋ በ3 ቀን በእሳት ትጠፋለች፣ አጥፊውም እግዚአብሔር ነው። ንጉሡ አዋጅ አወጀ። ከዛሬ ጀምሮ እግዚአብሔር እንዲምረን፣ ቁጣውን እንዲመልስልን ለ3 ቀን ጥገትም፣ ከብቶችም፣ በጎችም፣ ፍየሎችም እንኳን ሰው እንስሳ ሳይቀሩ እንዲጾሙ ብሎ አወጀ። 3 ቀን ንጉሡ ነው አዋጅ አወጀው። ለማን እንዳጠፋ? ከተማዋ። በከተማዋ ደግሞ 120,000 ሕዝብ ነው ያለው። 120,000 ሕዝብ። ዮናስ ምን ብሏል ብለናል? እሳት መጥቶ ያጠፋል፣ ከተማዋ ትጠፋለች። እነሱ ደግሞ ሱባኤ ያዙ፣ ጾሙ፣ ጸለዩ፣ 3 ቀን ምህላ ያዙ፣ ተማጸኑ፣ ማረን አሉ፣ ይቅር በለን አሉ፣ አመድ ለበሱ። ከንጉሡ ጀምሮ እስከ ታች ያለው ድረስ ሁሉ ወርደው አለቀሱ። በድለናል አሉ፣ ኃጢአት ሰርተናል፣ ግፍ በስቶብናል አሉ። በ3ኛው ቀን የማን ይፈጸም? የዮናስ ትንቢት ይፈጸም? የነዚህ ምህላ ይፈጸም? ዮናስ እሳት መጥቶ ይወርድና ይበላታል፣ ይህችን ከተማ ያጠፋታል ያለው ይፈጸም? ወይስ 3 ቀን 3 ሌሊት ያነቡ ያለቀሱ ከእናቶቻቸው የተለዩ ወጣቱ፣ አዛውንቱ፣ ንጉሡ ሳይቀር ይጾምበት? እግዚአብሔር እንዲያደረገ ከሰማይ እሳት ወረደ። ለዮናስ ትንቢት ማመልከቻ እንዲሆን ጫፍ ጫፎቹን የእጽዋቱን ጫፍ ጫፎች በልቶ ተመለሰ። የዮናስ ትንቢት ተፈጸመ። ሕዝቡን ደግሞ ስላለቀሱ፣ ስለ ጾሙ፣ ስለ ጸለዩ፣ ከልባቸው ምህላ ስላቀረቡ ከልባቸው። እኛ እኮ እግዚኦ ማረነ ክርስቶስ እንላለን እግዚአብሔርን። እኛ ግን መሐሪዎች አይደለንም። እርሱን እንዲምረን እንጠይቃለን። እኛ መሐሪያን አይደለንም። እሱ ይቅር እንዲለን እንፈልጋለን። እኛ ግን ይቅር ባዮች አይደለንም። ሁሉ አለ
አለቀሱ ከልባቸው። ስለዚህ ለዛ ምህላ፣ ለዛ ጸሎት፣ ለዛ ሱባኤ የነነዌ ሰዎች ሱባኤ በሶስተኛው ቀን ያ እሳት ይወርዳል የተባለው እጽዋቱን ብቻ ጫፍጫፉን ነክቶ እነሱን ማራቸው። እግዚአብሔር ይማረን፣ ይቅር ይበለን፣ ምህላችንን ይስማ፣ ጸሎታችንን ይቀበል። ከዚህ በኋላ ዮናስ አዘነ ይላል። ዮናስ ባዘነበት ሰዓት ላይ ፀሐይ ነበርና የሆነች የቅል የዱባ ዛፍ ስር ጠጋ አለ። ጥላ ነበረች። ጥላዋን እጠጋጋለሁ ብሎ በጥላዋ ተሸሽጎ ሸለብ አደረገው። ሲነቃ ያቺ ዛፍ ደርቃለች። ጥላ አልሰጠችውም። ለምለሟ ጠፍቷል። ከፀሐዩ እጠጋጋለሁ ያለባት ዛፍ ደርቃለች። ቅጠል የላትም። ጥላም አልሰጠችውም። ዮናስ የበለጠ አዘነ። እግዚአብሔር እንዲህ አለው፣ ዮናስ ለምን አዘንክ አለው። ይችን ዛፍ ተክለሃታል? አልተከልኳትም። ይችን ዛፍ አጠጥተሃታል? አላጠጣኋትም። ይችን ዛፍ ኮትኩተሃታል? አልኮተኮትኳትም። አንተ ላልተከልካት፣ ላላጠጣሃት፣ ላልመገብካት፣ ውሃ ላላጠጣሃት፣ እንክብካቤ ላላደረክላት ዛፍ ጥላ ለምን አልሰጠችኝም ብለህ እንዲህ የምታጸጸት ከሆነ፣ እንዲህ የምታዘን ከሆነ ግራና ቀኙን ለማያቅ ህዝብ፣ ለ120,000 ህዝብ እኔ በምር፣ እኔ ይቅር ብል ምን ይገርምሃል? አንዳንድ ሰው እናንተ ስለተማራችሁ ቅር ይለዋል እኮ። እናንተ በእግዚአብሔር ይቅር ስለተባላችሁ ቅር ይለዋል። እናንተ በእግዚአብሔር ይቅር ስለተባላችሁ እግዚአብሔርን እንደኛ ምናስባለን፣ በእኛ ልክ እንዲሆን ምን ፈልጋለን፣ የእኛን ስፌት ልናረግለት ምናበጃለን። እግዚአብሔር እንደኛ አይደለም፣ እንደ ሰው አይደለም። እግዚአብሔር ሀዳጌ በቀል ነው፣ በቀል የለበትም። ኃጢአት አይቆጥርም፣ ኃጢአተኞችን አይጸየፍም፣ ኃጢአታችንን እንጂ። ስለዚህ ዮናስ ያችን ነገር አደረገ። እግዚአብሔርም በዛ አስተማረው። እግዚአብሔር በብዙ ነገር ነው የሚያስተምረን። ዮናስ በዛች ዛፍ ተማረ። በዛች ዛፍ ታስታውሳላችሁ አይደል? ሊቁ ቅዱስ ያሬድ በጉንዳን የተማረው። ጉንዳኗ ስትወጣ ስትወርድ 6 ጊዜ ወርዳ 6 ጊዜ ወድቃ በሰባተኛው ዛፉ ላይ ስትወጣ እኔም እንዲህ መሆን እችላለሁ ብሎ ተመልሶ ሄዶ ትምህርት መማር የቻለው። እግዚአብሔር በብዙ ነገር ያስተምራል። ተማሪዎች ከሆን፣ ጎበዝ ተማሪዎች ከሆን፣ በምናየው፣ በምንሰማው፣ በምንማረው፣ በመዝሙሩ፣ በምክሩ፣ በቃለ ምዕዳኑ፣ በቅዳሴው፣ በትምህርቱ በብዙ ነገር ያስተምራል እግዚአብሔር። ዮናስን በዛፍ አስተማረው። ስለዚህ ዮናስ ምን አለ? ነፍሴ በዛለችብኝ ጊዜ እግዚአብሔርን አዘንኩ አለ፣ አሰብኩ አለ። እስቲ ነፍሳችሁ ሲስል ማን ነው የምታስቡት? ማን ይታሰብ? ለምን? ማሪ ስለሆነ። ነፍሴ ዝላለች ማረኝ፣ ነፍሴ ዝላለች ይቅር በለኝ። ወድቅ ያለው ስንለው እግዚአብሔር ያነሳናል። እግዚአብሔር ክፉ አይደለም። ወድቅ ያለው ስንለው እጁን ይሰጠናል፣ ምርጉዝ ይሰጠናል፣ የሚያነሳ ይሰጠናል፣ የሚያበረታ ይሰጠናል። ምርጉዝና በትር እነሱ ያመነቱኛል ያጽናኑኛል እንዳለው ዳዊት ምርጉዝ ይሰጠናል፣ መነሻ ከፍ ማያ ይሰጠናል እግዚአብሔር። ብድግ ማያ ይሰጠናል እግዚአብሔር። ከወደቅንበት መነሻ ይሰጠናል እግዚአብሔር። ነፍሳችን ሲዝል እግዚአብሔርን እናስብ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ አለ። ነፍሳችን በምን ትዝላለች? የመጀመሪያው ከእግዚአብሔር መንገድ ስንወጣ ነፍሳችን ትዝላለች። ዮናስ ከእግዚአብሔር መንገድ ስለወጣ፣ ከእግዚአብሔር ኮብልሎ ወደ ተርሴስ ስለሄደ
ነፍሱ ዛለች። ከእግዚአብሔር መንገድ ስለራቀ ስለወጣ ነፍሱ ዛለች። ከእግዚአብሔር ዘንድ ወደ ተርሴስ የኮበለለ ዘንድ ተነሳ ተብሎ እንዳለው ወደ ተርሴስ የሄደው ዮናስ ነፍሱ ዛለች። ስለዚህ ከእግዚአብሔር መንገድ ስንወጣ ነፍሳችን ትዝላለች። ሁለተኛው ነፍሳችን በምን ትዝላለች? መታዘዝ ስናቆም፣ ለእግዚአብሔር መታዘዝ ስናቆም፣ አልታዘዝም ስንል፣ ልባችን እልህኛ ሲሆን፣ አመፀኛ ሲሆን፣ በዚህ የተነሳ አለመታዘዝ ሲመጣ ነፍሳችን ትዝላለች። ዮናስ ለእግዚአብሔር የሚታዘዝ ነቢይ ነበር። አሁን ግን ለራሱ ሊታዘዝ ፈቀደ እንጂ ለእግዚአብሔር ሊታዘዝ አልቻለም። ሰው ሁልጊዜም ቢሆን ነፍሱን የምትዝለው ለራሱ መታዘዝ ሲጀምር ነው። ለእግዚአብሔር አልታዘዝ ሲል፣ ለሥርዓት አልታዘዝ ሲል፣ ለቀኖና አልታዘዝ ሲል፣ በሥርዓት አልመራም ሲል ነፍስ ትዝላለች። ዮናስ ነፍሱ የጎሰቆለችው የዛለችው መታዘዝ ሲያቆም ነው። እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለምን ወደ ኋላ ይመለሳል? ተንኮል ይዟል፣ ሊመለስም እምቢ ብሏል። ከጥፋቱ ንስሐ የገባ የለም። ወደ ሰልፍ እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል ይላል ትንቢተ ኤርምያስ ምዕራፍ 8 ቁጥር 6 ላይ። የወደቁ እንዲነሱ ነው እግዚአብሔር ይፈልገውና መታዘዝ ልንለምድ ያስፈልጋል። ሌላው ኃጢአት ሲበዛ ነው። ዮናስ ኃጢአት አበዛ። ብዙ ለእግዚአብሔር በመታዘዝ ከኃጢአት በመራቅ የኖረበት ዘመንን አሁን ግን ሲበድል ወደ ተርሴስ በመሄድ ኃጢአት በደል መጣበት ማለት ነው። በደል ኃጢአት ከእግዚአብሔር ስንርቅ ከእግዚአብሔር ባለመታዘዛችን በደል ኃጢአታችን እየበዛ ሲመጣ ነፍሳችን ትዝላለች፣ ትቆዝማለች፣ ደዌ ያገኛታል፣ ፈውስ ታጣለች፣ ሕመም ይሰማታል፣ ትሰቃያለች። መቼ ነው ምድነው ትላለች። መቼ ነው ምሕረት ማገኘው ትላለች። መቼ ነው ፈውስ ማገኘው ትላለች። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ አለ። አራተኛው ነፍስ በምን ትዝላለች? እንቅልፍ በማብዛት ነው። እንቅልፍ በማብዛት እንቅልፍ ማብዛት ነብዩ እንቅልፍ ማብዛት ነፍስን ያዝላል። ዮናስ አብረውት በመርከብ ተሳፍሮ የነበሩ ሰዎች ወደ አምላካቸው ይጮሁ ነበር። እሱ ግን በከባድ እንቅልፍ ውስጥ ነበር ነው የሚለው መጽሐፉ። እንቅልፍ ብቻ መሰላችሁ? በከባድ እንቅልፍ። ከባድ እንቅልፍ ታውቃላችሁ? አንዳንድ ሰው ሲተኛ አይታችኋል? ማርሽ ሁሉ እየቀየረ ነው የሚተኛው አይደል? ብሎ ከዛ በኋላ ሌላ ሁሉ ይሄዳል። ሲተኛ በደንብ ነው የሚተኛው። የትኛውም ቦታ ላይ ይሁን፣ ድንጋይ ላይ ለምን አይሆንም? አፈር ላይ ለምን አይሆንም? በቃ እንደዛ የሚተኛ ሰው አለ። ዮናስ በከባድ እንቅልፍ ውስጥ ተኛ ይላል። በከባድ እንቅልፍ ውስጥ እነሱ እኮ ተጨንቀዋል። የሚጨነቅ ሰው ደግሞ ታውቃላችሁ አይደል? የተጨነቀ ሰው ደግሞ ያወራል እኮ፣ ይለፈልማል። እረ መሞታችን ነው፣ እረ መውደቃችን ነው እያለ ይጥላል። ዮናስ ግን በከባድ እንቅልፍ ውስጥ ስለሆነ አይሰማም። የእነሱንም ጩኸት አይሰማም፣ የእነሱንም ማግሮንም አይሰማም። ለምን? እሱ በከባድ እንቅልፍ ውስጥ ነው ያለው። ወድቋል። ስለዚህ ዮናስ እንቅልፍ አበዛ። ቀስቃሽ ነበረ ዮናስ፣ አንቂ ነበረ ዮናስ፣ ተመለሱ ባይ ነበረ ዮናስ፣ ወደ እግዚአብሔር ቅረቡ ባይ ነበረ ዮናስ። አሁን ተኛ፣ አንቀላፋ። ክርስቲያኖች ብዙዎቻችን ዛሬ በብዙ እንቅልፍ፣ በከባድ እንቅልፍ ውስጥ ያለነው። በከባድ እንቅልፍ ውስጥ ተኝተናል። እንቅልፋችን ደግሞ ከባድ ሆኗል።
እግዚአብሔር ሁላችንንም ያንቃን። አንተ የተኛ ንቃ ክርስቶስ ያበራልሃል ይላል ቅዱስ ጳውሎስ። አንተ የተኛ በከባድ እንቅልፍ ውስጥ ያለ ንቃ። ማን ያበራልሃል? ማን ያበራልሃል? ክርስቶስ ያበራልሃል። ዮናስ እንቅልፍ በማዝባቱ የመጣ እንግዲህ ያው ነፍሱ ዝላለች ማለት ነው። ሌላው እንግዲህ ግድ የለሽ መሆን። ነፍሴ በምን ትዝላለች ብለን ስንል ግድ የለሽ መሆን ነፍስን ያዝላል። ዮናስ የነነዌ ሰዎችን ለማማለድ የሚችልበት ኃይል ነበረው። ነቢይ ነዋ። ቆሞ የማማለድ ቆሞ የመጸለይ እንደ ሙሴ ይህንን ሕዝብ ማር፣ ይህንን ሕዝብ ይቅርበል፣ ይህንን ሕዝብ በቸርነት ጎብኘው ማለት ይችላል። እኔን ከሕይወት መጽሐፍ ደምስሰኝ ነው ያለው ዮናስ። ሙሴ ልክ እንደ ሙሴ የሚሆንበት ጸጋ ነበረው ዮናስ። አሁን ግን እሱ በእንቅልፍ ውስጥ ስለሆነ ነፍሱ ስለዛለች ድካም ውስጥ ነው ያለው። ወቅቶታል፣ አንቀላፍቷል፣ ኮብልሏል። ስለዚህ ግድ የለሽ ሆኗል ማለት ነው። ስለዚህ ክርስቲያኖች ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ ብሎ ነቢዩ በአሳ አንበሪ ሆድ ውስጥ ሆኖ በመከራ ውስጥ ሆኖ በሲኦል ሆድ ውስጥ ሆኖ በጭንቅ ውስጥ ሆኖ ጸሎቱን ጸለየ። ክርስቲያኖች አይምሰላችሁ፣ ሁልጊዜ የተደላደለ ነገር አይመጣም። ጭንቅ የሚመጣበት ጊዜ አለ። እያያችሁ አይደለም? በሀገራችን እንኳን ነባራዊ ሆዳውታ ውስጥ ስትመለከቱ ሲረግጡ የነበሩ፣ ሲያስጨንቁ የነበሩ፣ ሰውን ከኢሚንት አልቆጥር ሲሉ የነበሩ፣ ሲጸየፉ የነበሩ ሩቅ አይደለም በዘመናችን ያየናቸው ሰው ሲንቁ የነበሩ፣ ሰው ሲያጥላሉ የነበሩ ሰዎች ወይኒ ተጥለው እስር ቤት ገብተው እንዴት እንዳሉ እያየን ነው። እንዴት እንደሆኑ አንዳንዶች የንስሐ ዘመን ነው እስር ቤት መግባታችን ሲሉ ሰማን። እንኳንም ወደ እስር ቤት ገባን፣ ተለወጠ ታሪካችን፣ ተረጋጋን፣ ተመለስን፣ ሰከንን። ለካ እንዲህ ሲሆን እስር ቤት ሳይሆን የሚባለው ማረሚያ ቤት ይባላል፣ ታራሚ ይባላል፣ ተስተካካይ ይባላል፣ ይታረመ ይባላል። ማረሚያ ቤት ነው እኮ የሚባለው፣ እስር ቤት አልነበረም። ለምን? ሰውየው ከድርጊቱ፣ ሴትዮዋ ከድርጊቷ ታርማ ተስተካክላ የምትወጣበት ነው። እንደዛ ተስተካክለው የሚወጡ ሰዎች አሉ። ታርመው ላይ ደርሰው የነበሩ ሰዎች ዝቅ ብለው። አንድ ዘማሪ ሲመሰክር ሰምቻለሁ። በዚህ ነዳያንን ለመመገብ ወይኒ ቤት የሚሄዱ ኢትዮጵያውያን አሉ። እስር ቤት ማለት ነው። እዛ እስር ቤት ውስጥ አንድ ሰው ቆሞ ሲዘምር እግዚአብሔርን ጠራሁት በሐዘኔ ጊዜ ብሎ ሲዘምር አንድ ትልቅ ሰው፣ ወፍራም ሰው ነጠላ አልገልድመው ጋቢያቸውን አገልድመው ፊት ለፊት ሆነው ያለቅሳሉ፣ ያነባሉ፣ መዝሙሩን እየሰሙ ያለቅሳሉ። ጉምቱ ባለስልጣን የነበሩ ናቸው በደርግ ዘመን። ማን ናቸው ተብሎ ሲባል ስማቸውን ሰማ። እኛ ሰው በጣም አንቱ የተባሉ በደርግ ባለስልጣንነት በትልቅ ማዕረግ በሚኒስትር ደረጃ የነበሩ ሰው ናቸው። በንስሐ እግዚአብሔር ተቀበላቸው። እዛ ሆነው ስጋው ደግሞ ተቀበሉ። አያችሁ፣ ታራሚ ማለት እንዲህ ነው። መስተካከል ማለት እንዲህ ነው። እግዚአብሔር ታሪክ ይቀይራል አይቀይርም? ይቀይራል። እግዚአብሔር ዮናስን በአሳ አንባሪ ሆድ ውስጥ ብቻ አልተወውም። ከዛ ደግሞ ነነዌ ከተማ ገብታ ስበክበት የተባለበት ከተማ ደግሞ ገብቶ ሰበከ፣ አስተማረ፣ አዋጁን አወጀ። ተጸጸቱ፣ ነነዌ ልጠፋ ነው፣ 120 ሺህ በ3 ቀን ውስጥ ማለቃችሁ ነው፣ ከተማዋ በእሳት ልትነድ ነው ብሎ አወጀ። ሁልጊዜ ደስታ የለም፣ ሁልጊዜ ሐዘን የለም። ሁልጊዜ በመከራ ውስጥ መኖር የለም፣ ሁልጊዜም በደስታ ውስጥ የለም። ሕማማት ሳይመጣ ትንሣኤ የለም። ትንሣኤ ብቻ አትጠብቁ። ሕማም አለ፣ ሕማማት አለ።
መታመም አለ። ስለዚህ ክርስቲያኖች ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ አለ። ሰውን ብታስቡት እኮ ነፍሳችሁን ያዝለዋል፣ ይበለጠ ያደክማችኋል፣ ወደ ኋላ ይጎትታችኋል፣ ይጥላችኋል። ነፍሴ ግን እግዚአብሔርን አሰበች አለ። እግዚአብሔርን ሲያስብ ግን ምሕረቱን ይቅርባይነቱን ስላሰበ በዛ በአሳ አንባሪ ሆድ ውስጥ ሆኖ በመከራዬ ሳለው እግዚአብሔርን ጠራሁት፣ ድምፁንም እሰማለሁ ብዬ ወደ መቅደስም እገባለሁ ብዬ የተሳልኩትንም ስለቴን አስገባለሁ ብዬ በሲኦል ሆድ ውስጥ ሆኜ ጮኩኝ አለ። በአሳ አንባሪ ሆድ ውስጥ ሆኖ መጸለይን አስተማረ። እኛ በምን ውስጥ ሆነን ነው የምንጸልየው? እስኪ ጸሎታችን በምን ጊዜ ነው? የሰዓት ላይ ነው። ሲመችልን እኮ ጸሎት የለንም። ሲሞላልን እኮ ጸሎት የለንም። ሲጎልብን ነው እኮ ጸሎት ያለን። ሳይሟላ ነው እኮ ጸሎት ያለን። ሲሟላማ የለንም። በመከራ ውስጥ ሆኖ እግዚአብሔርን አሰበ። ስለዚህ የነነዌ ሰዎች ትልቅ ታሪክ ነው የሚያስተምሩን። መጸጸት፣ ማልቀስ፣ ወደ እግዚአብሔር ፊትን መመለስ። ስለዚህ ቤተክርስቲያናችን ስርዓት ሰራች። ያ ስርዓት ምንድነው? አብይ ጾምን ከመቀበላችን በፊት የነነዌ ጾምን ጾመን የነነዌ ታሪክን ተርከን በነነዌ ታሪክ ተምረን ጸሎታችን እንዲሰማ ምህላችን እንዲሰማ የተጸጸተ ልብ ዝቅ ያለ ልብ እንዲኖረን ከሊቅ እስከ ደቂቅ ከላይ እስከ ታች ያለነው ጠቅላላ ዝቅ እንድንል ከአብይ ጾም መሰናዶ እንዲሆንልን ጾምን አወጀችልን ማለት ነው። ስለዚህ ዮናስ ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት አለ። ነፍሳችን በብዙ ነገር ትዘላለች። የምትዝለው ግን ከእግዚአብሔር ስንርቅ፣ ትዕቢት ሲመጣ፣ ኩራት ሲመጣ፣ ያለኔ ስንል፣ ከንስሐ ስንርቅ፣ ከስጋው ደግሞ ስንርቅ፣ ከጾም ስንርቅ፣ ከጸሎት ስንርቅ ነፍሳችን እየኮነሰመነች እየወደቀች እየዛለች ትመጣለች። አምላካችን እግዚአብሔር ነፍሳችን በዛለችበት ሰዓት ላይ እሱን እንድናስብ እሱም ደግሞ ይቅርታውን ሁሉ እንዲያደርግልን ቅዱስ ፈቃዱ ይሆነልን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሆነልን። የነነዌ ጾምን የተቀበለ ጾማቸውን የተቀበለ ምህላቸውን የተቀበለ ለሀገር ሰላም ለነዌ ሰዎች ሰላም እንዲወርድ ያደረገ አምላካችን ሀገራችን ኢትዮጵያ ሰላም ያደርግልን። ይችንም በውጥረት ያለች ከተማችንን ሰላም ያደርግልን። ሀገሪቷን ይባርክልን። ተጨንቀው ያሉትን አዝነው ያሉትን ወገኖቻችንን ጠቅላላ በቤት ውስጥ ሆነው የሚተክዙትን ምን ይመጣብን ይሆን እንዴት እንሆን ይሆን ብለው ያሉትን ሁሉ መፍትሄ የሚሰጥ ልዑል አምላክ እግዚአብሔር ባሉበት መፍትሄ እንዲሰጥልን ቅዱስ ፈቃድ ይሁንልን። ጭንቀታቸውን ያስወግድልን። የጭንቀት ዘመን ነውና ጭንቀታችን ሁሉ ያርቅልን። ቸርነቱን ስራ ይስራልን። ሀገራችንን ሰላም ያደርግልን። ይችንም ሀገር ሰላም ያደርግልን። ሕፃናቱን ያሳድግልን። ወጣቶችን በአእምሮ በማስተዋል በእርጋታ እንዲመላለሱ ያደርግልን። ከክፉ ነገር ሁላችንን የሚጠብቀን የቸርነቱን ስራ ይስራልን። አቡነ ዘበሰማያት